ሙስሊሞች ይህንን ቪዲዮ በፍጹም ስክሮል እንዳታደርጉት። አላህ ሱብሓነሁ ወተዓላ በቁርአን ውስጥ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይለናል። አላህን ሱብሓነሁ ወተዓላ በመፍራት ላይና በበጎ ነገር ላይ ተጋገዙ፣ ወንጀልን በመስራት ኃጢአትን በመስራትና ድንበርን በማለፍ ወሰንን በማለፍ ላይ ደግሞ አትተባበሩ ይለናል። ሁሱን 1 ሚሊዮን እናስገባው ካለን ምን ያህል ጊዜ ሆነን? እኛ ሙእሚኖች ከኸይር ስራ የምንዘናጋ ሰዎች አይደለም። እዚህ ጋር የምታያቸውን ጀግና ወንድሞች የሚገባቸው ፎሎወር አላቸው ብላችሁ ታስባላችሁ? እኛ እነሱን ፎሎ በማድረግ ብዙ የምንጠቀማቸው ነገሮች አሉ። ዕውቀትን እንገበያለን። አክፍሮት ኃይላት ምን ያክል እየሰሩ እንደሆነ ታውቃላችሁ። እነሱን ግን ደግሞ አቁመው እየገረፏቸው ይገኛሉ። መጥምቁ ኢብራሂም በቅርቡ ምን አድርጎ እንደነበረ ታውቃላችሁ? በላብ የተጠመቀው ሰውዬ ማለት ነው። በትላንትና ደግሞ ላይቭ ላይ ምን ነበር ሲባል የነበረው? ደግሞ አለው ኢብሮን ፎሎ አድርጉልኝ ከቻላችሁ። በዚህ በ2-3 ቀን ውስጥ 100,000 ይግባ። ሌሎች ወንድሞቻችንንም ፎሎ አድርጓቸው። እዚህ ጋር የምታዩቸውን ጀግና ወንድሞችና እህቶች ፎሎ አድርጓቸው። ወላሂ ኸይር ስራ ነው። ረግራጊና አዝማሪን በሚሊዮኖች የገባበት መንደር ላይ እናንተ የአላህን ቃል የሚያስተላልፉ አዱወል ኢስላምን አንገት የሚያስደፉ እየገረፉልን ያሉትን ወንድሞቻችንን እንዴት ነው ፎሎ ማታደርጓቸው? ለምንድን ነው ፎሎ ማታደርጓቸው? ከኸይር ስራ ተቦዝናላችሁ እንዴ? እስቲ ይህ ቪዲዮ የመጨረሻ ቪዲዮ ይሁን። ሁሉንም ብዙ ፎሎወር እንዲኖራቸው እናድርጋቸው። ብዙ ፎሎወር ሲኖራቸው መልእክታቸው ለብዙ ሰው እንዲደርስ ይሆናል ነው። ሌላ ዓላማ የለውም። እሺ፣ ለሌላ ዓላማ አይደለም ፎሎ የምታደርጓቸው። መልእክታቸው ግን ለሚገባው ያክል ተደራሽ ይሆናል። ስለዚህ ሁላችንም እዚህ ኸይር ስራ ላይ እንሽቀዳድም። ሁሱን በቅርቡ 1 ሚሊዮን እናስገባው። ሌሎች ወንድሞቻችንና እህቶቻችንን ደግሞ ከሚገባቸው በላይ ፎሎ ማድረጋቸው። ንጽጽር ላይ የሚሰሩ ወንድምና እህቶቻችንን ፎሎ ማድረግ እናበረታታቸው። ቪዲዮቻቸውን ሼር እናድርግላቸው። ፕሮፋይል ኮፒ ሊንክ ማድረግ እንዳይረሳ። ምክንያቱም አዱወል ኢስላም አይተኛም። አካውንት እንዲዘጋ አንደበት እንዲታሰር ይፈልጋሉ። አካውንት ቢዘጋ አካውንት ይከፈታል። ሌሎቹ ማወቅ ያለባችሁ አካውንት ብታዘጉ ወላሂ አካውንት ይከፈታል። አንዱን አምላክ በብቸኝነት ወደ ማምለክ የሚደረገው ነቢያቶች ሲጣሩበት የነበሩት ነብዩላህ ኢሳ አለይሂ ሰላምም ጨምሮ ሲደረግ የነበረውን ዳዕዋ ዛሬም ወንድምና እህቶቻችን እያደረጉ ነው የሚገኙት። እኛም ምን እናደርጋለን? እነሱ ሲጣሩ በተጣሩት አንደበት ልክ እኛ ደግሞ መልእክታቸውን ወስደን እያደረስን የዳዕዋው አካል እንሆናለን። ስለዚህ ወንድምና እህቶቼ እኛ ሙስሊሞች ከኸይር ስራ አንዘናጋም። እነኚህን ወንድምና እህቶቻችንን የሚገባቸውን ፎሎወር ቁጥር እንሰጣቸዋለን። ፎሎ አድርገን መልእክታቸውን ለሌሎች እንዲደርስ ለብዙዎች እንዲደርስ እናደርጋለን። በሉ እንግዲህ ሀያ ወደ ፎሎ የላ ቶሎ ፎሎ አድርጋችሁ ደንበሉኝ ኮሜንት ላይ። ወሰላሙ አለይኩም ወራህመቱላህ